የኔ ፍቅር አንድ ብነግርህ ነገር አለ። ምንድነው? አርግዣለሁ። ከማ ካንተ ነው? አይ በጭራሽ ግን አይደለም ያርገሽ። እውነቱን ተናገሪ። አላምንሽም። ይኸውልሽ ሳይረፍድብሽ የልጁን አባት ፈልገሽ አገኝሽ። ድሮም እንደምትማገጭብኝ አውቅ ነበር። ይኸው ዛሬ ማረጋገጫ። ታዲያ ማን ነው አባቷ ልትል ነው? ምን አቅልሻለሁ ነው? ምን ደሞ አባቱ ልፈልግልሽ? ከኔ እናንተ ውጪ ሰው ዘር አለ ማለት? አዳምና ሔዋን እኮ ነን። አንዴ አንቺ ምን ሆነሻል? እናቷ አረመኔው 40 ሰው በባንጋ ይሰፈር ካባኔ እኮ ነው። እንደው ና ሲያትና ና አንዴውን ይሳይን ደስ አላልከኝም። ተመችቶሻል? ሁለተኛ ይሰፈር እንዳላይ ሂድ እና በቃ አንድ ሰው ይሰፈር ከተናገረሽ እኔ ንገሪኝ። አገጩ ነው የምልልሽ ነው እንጂ ገባሻ? አሬ ፋራውሻን አንቺ ግን በጣም ባለጌ ሰው ነሽ። በጣም ባለጌ ሰው ህይወቴን አበላሽሽው። ይኸውልሽ እንደዚህ ወርደሽ ዝም አልልሽ እከስሻለሁ። ምን ብለህ ልከሰኝ ነው? ሜላት ሙሚ ቴሌግራም ላይ ለቀቀች ብለህ ልከሰኝ ነው? ሜላት ብትቀልሻለሁ። ሙሉ ሰፈር ሰው ቪዲዮ ነው አይቶታል። አሁን ውጪ ሳይ ምን ይሉኛል? ናቷ ባልታዛር ሜላት ቸቦነሽ ናቲ ጀለሶች ውጪ ላይ ሆነው እየጠሩ ነው። የለም ምንድን ነው? ውሸቱን ነው አለ ናቷ ሙሙ አለ። አንቺ ሳሮን ምን እያደረግሽ ነው? ቃቃ ይጫወትሽ ነው? እኔም ካንቺ ጋር እጫወታለሁ። ይሄን አበባ ደግሞ ላንቺ ነው። ከዛ ከጫካ ቁብጫ መጣውልሽ እንጂ ምሳን ስራ ሰራላን የሚጣፍጥ ምግብ ሰርቼ የሚጣፍጥ ምግብ ሰራሽልኝ? በጣም ቡና ሳታፈይልኝ? ቆይሽ ጠብቀኝ። አዎ ያው ቡና አመጣሁልኝ። ቡና አመጣሽልኝ? በቃ ሳሮን አሁን ደግሞ መሸ። በቃ እንተኛ። እሺ ወደዛ ልቀቅ ባለጌ። ለእናቴ ነው እሺ የምናገረው። ምንድን ነው ለእኔ ተራሲ ሆኖ ነው የሚባተተው? ቺኮቹ እኔ ላይ ነው የሚባተቱት። ልጆች አቤት ልጆች ምን እያሉ የሚሉ ፕሮግራማችን የሽልማት ሰዓቱ ላይ ደርሷል። ቤቢ አይታታል። ግን እቺ ሄሊኮፕተር ትተኩሳለች፣ መብራት አላት፣ በሪሞት ነው የምትሰራው። እስቲ ያዝናያት። በስመ አብ አያተው ቦታው። እስቲ ተኩሱብኝ እስቲ። አበማል እንዴ? እሺ ቤቢ እሱን ሄሊኮፕተር ከምንሰጠና የ6 ወር ቤት ኪራይ ከምንከፍልላ የቤት ኪራይ። Good morning everybody. Good morning ቸር። ደህና አስተምሬ መጥቼ እዚህ ክፍል ስገባ አጠወለወለኝ። ትሸርኔም ያቅለሸልሸኛል። አይ ሙዬ አንቺ እንኳን እርግዝናዋ እንዳትሆን ሂዳተ ጠመንጃ ፊት በቃተ። ዛሬ የምንማረው ስለ ቢዝነስ አይዲያ ነው። ናቷ እንዴ ነው የቢዝነስ አይዲያ አለ? ኧረ አዎ ቲቸር በጣም ብዙ የቢዝነስ አይዲያ ነበረኝ፣ ግን ችግሩ ፖሊሶች አሉ። እሺ አንቺ ሳሮን የቢዝነስ አይዲያ አለ? ቲቸር የኔ ቢዝነስ አይዲያ ለምን መንግስት አንገለብጥም? አቻ ምሻል ነው የምሬ ቀምሹ። አራት ቲቸር የምሬን እኮ ነው። እባቤ ደበጫ ነው እንደ ቀምሹ። እሺ አንተስ ጌዶን ምን አይነት የቢዝነስ አይዲያ አለ? ቲቸር የኔ ቢዝነስ አይዲያ ደግሞ ባንክ መዝረፍ ነው። ከናቷና ከሳሮን ጋር ነው የምዘርፈው። አዬ እናቴ ልጅ አብሽር። እና ምንድነው እናንተ ሁለታችሁ ትገቡና ባንኩን ትዘርፋላችሁ። ከዛ እኔ በር ላይ ቆሜ ሰው አይላችኋል። አረ አቦ በቃ አጥኖ ቲቸር ወዴት ነው? አውቅሜ መጣሁ። ሰላም እንዴት ናችሁ? ማጂሻ እናቷ አባላለሁ። አስማትና ሳይሽ ትፈልጋላችሁ? ደስ ይለናል። በጣም ጥሩ። ሄደያለ የት እንደገባ ተመልከቱ። ሁለተኛውን ደግሞ ላሳያችሁ። ተመልከቱ። ይሄን ከየት እንደማውጣው ተመልከቱ። ኧረ አባቴ ላነሳው ነው። አባ ዛሬ ምን ሆነሻል? ወደ ላይ ከፍ እሺ ተመልካቾቻችን የዛሬው እንግዳችን ብርሃኑ ነጋ። አታሽቀጥ። እሺ ተመልካቾች ዛሬ ብሬን አስጨናቂ ጥያቄዎች አውጥተንለታል። የመጀመሪያው ጥያቄ ያው ከዲስሪስፔክት ጋር እንዳታይዘው፣ ግን ደሞዝህ ስንት ነው? ላታምን ትችላለህ፣ ግን $15,000 ዩሮ ብር 15,000 ብር። አዎ ቤተሰብ በቴትየነ ይችላል ብሬ በ15,000 ብር ደሞዝ 515,000 ተማሪ ርፍርፍ ቴትየነ። ታዲያስ ብሬ የሆነች ጊዜ እቺ የዳንስ ቪዲዮ ተለቃ ነበር። ምን አስደስቶ ነው እንደዛ ስደንስ የነበረው? ምንድነው የምትለኝ? አንተ ባለስልጣን አይደንስም ያለማ ነው። እኛም እኮ ሌሎች ባለስልጣኖች ብዙ ጊዜ አቸው በእናትህ ወደዛ እነሱ ሰገጤ ስለሆኑ ነው። በእርግጥ ያን ቀን ደስ ስላለኝ ነው ሱሩ አገረገ የነበረው። ምን ታገኘ? ይገርምሃል ያን ቀን 800,000 ተማሪ አስፈተነ 515,000ን አፈረጥ ነው። አረ እሺ በሬ ከዩናይትድ እና ከአርሰናል በጣም ያስጠላል ነው መመርጥልኝ። የምጠላው ዩናይትድ ከሜሲ እና ከሮናልዶ። ምን የሚያስጠላኝ ነው? አዎ ሮናልዶ ከከንቲባ ዳነችና ካቡቹ
አስጨነቀኝ። አይመልስ መልስ። እኛንም እንዲህ ነው ኢንትራንስ ላይ ያስጨነቀን። ይኸውልሽ አንቺን ቁራሪት ተጨፈልቅሻለሁ። ኦኬ ችግር የለውም እኮ ሪንጉ ሲይዝ ግን የእድሜ ልክ የአካል ጉዳት ሰጣል። ተይ በእናትሽ ሂጂና አንቺ መክሊት ማለት ነው ምን መስራት ነው? ስፖርቱን ለኛ ተውልን። እቺ እኮ ፒዛ የቀመሰችው ከትላንት ወዲያ ነው። አፕሪቶኒ ሲሪ ደግሞ ፌንት ተቀምሳል። እኔ እንደውም አንተን አልመታም በራስ ዳሌ ራስ እንድመታ ነው ማለት። አይ ተሳፈጥሽኝ ግን ዳሌ ምናምን ምን ይሽራ ካት የትየነ ተቻለ የኢትዮጵያ ህብረተሰብ አባቴ አንጀርጀር የማበላ ከሆነ መቼም እኮ አበላም ታውቀዋለህ። አይ ሸዋዬ ህዝብ ማለት ነው እንደዚህ ማንጀርጀር ነው። እቴትየነ መቻል አራዳም ጉድ ሞርኒንግ ክላስ በምስራቅ አፍሪካ አለ የተባለ ቲቸር ዝጋ ይጨርስ። እኔ እኮ እዚህ ክፍል አሸባሪ ማን ነው ሰብስቦ ያስገባብኝ? ቆይ ኧረ ቲቸር በጠዋቱ ፊልም ኧረ ቲቸር እኛን ማስወጋድ ዝጋተ አተጌዱ ምን አባው ነው ዛሬ የተከስከው? ኧረ ቲቸር ምንም አይደለም። ኧረ ቲቸር ፎንቃ ገብቶለት ነው። አሬው ከማ ኧረ ሮዛ ዲክፍል ያለችው አጋር ያቺ ቀይዋ እና ምን አልካት? ኧረ ቲቸር ተዋት እባክህ እንጂ ምን ነው ባደረገኝ የደጅሽን አፈር አንቺ እንድትረቅጭኝ እኔ እንድፈራፈር ስላፍ ሂዳን ተገጣጣ ይሄ ቆሎ ተራቀልደን አጣና ተራቀልደው አለች። አንተ ፈተና ብዙ ነው ጌታዬ። ከዛስ ምን አለች? ከዛማ እኔ አንተ ፊት ቢኖረኝ አጥቶ ተፊ ነበርም ሆኖ ይሄ ወለም ዘለም ያለ ፊት አላለችኝ እና ይሄ ያስጠጣል እኮ እኔ አንተም ቦን ጂም ነበር የምጀምረው። አይዞህ እግዚአብሔር አለ፣ እግዚአብሔር ጥሎ አይጥልም። ቆይ በቃ ቲቸር በቃ ነኝ ጂም ጀምራለሁ፣ ትምህርቱ ይቅርብኝ። አንተም ፈጣጣ ነህ። በዚህ ጋቢና ምን አድርጊ ነው የምትለው? አዴ ቲቸር ናቷ ዝጉ የፉኝት ልጆች ምን አባ ነው አንተ ደግሞ ሁሌ ስገባ የምታሽቀብጠው? ኧረ ቲቸር ናቷ የፍቅር ሰው ናፍቀህናል። አንቺ ልጅ በቃ ጠፋሽ። ቲቸር እቺ እኮ ጅራሬ ሆናለች። ከነ ዮናታ ጋር ነው የምትለው። ዝም በል አንተ ምን አንተስ ከነ ሜሮን ቺቺኒያ ጋር አይደል የምትለው? እሺ ዮናታን ቢክፍል ያለው ድንጋይ ራሱ አዎ ቲቸር ከሱ ስራ አጠፋም። አንቺ ምን ሆነሻል? ከሱ ናታ አይሻልሽም እንዴ? ንገርልኝ እስቲ ቲቸር። ሲኒዮሪታ ግን በደንብ አይተሽኛል? ሳልማን ካህንን እኮ ነው መስሎ ነው ያልሻልሽ። ዝበር እስቲ ያተ አመት ይሄን ቀልድን እዛው እንደለመደው ከነ ቤቲ ንፍቶ ጋር አንቺ እንደኔ ናቅሽን። ቆይ ቲቸር አንዴ ፍቃድልኝና ቀበቶኝ ፈትቼ ልነርታት። ዮናታን ይነርታል አባ ምንድነው ግን አንቺ? እሱ ወንድ ነው የሞንድ እኔም ጨላለኝ እሱም ጨላለሁ። ምንድነው ልዩነታችን? እሱ ይቆያል። ሃይ ሰላም ነው። አይ ሰላም ነው እንዴ? የወንዶች ሰው ቤት ሴት ቆራጭ ምን ችግር አለው? በችሎታ ነው የምታምነው በጾታ? እሱማ ያው በችሎታ ነው። እንዴ ነው ግን አንቺ ብትሻልሽ ብለ እንዴ? ኧረ በስመ አብ። እሱ ከተቆረጥክ በኋላ ነው የምታየው። እሺ በቃ እንደዛ ከሆነ ስርስሩ ነው የምቆርጭ። ከዛ ቅርጽ ታውጪልኛለሽ። ይሄው ጨርሻለሁ። ማየት ትችላለህ። እንዴ ምንድነው? ትችያለሽ ወይስ ይችላል አላልሽም እንዴ? እችላለሁ አላልኩም። ከተቆረጥክ በኋላ እናያለን ያልኩት። እናማ አልችልም። ሲጀመር እኔ ጽዳት ነኝ። ጀዝባ አሁንስ በቃ የመጨረሻ ነው፣ መሞቴ ነው። ተወና ለሷት በላን ማስብ እንጂ ያላንተ ምን ነው? ገና ትሆናለሽ። ምን እኮ ተስፋ እንደሌለኝ ተነግሮኛል። እያወቅሽ በቃ የሚሆን አይታወቅም። እኔን ከማከባለው ነው ያለው። ብቻ ግን እኔ ስሞት አንቺ ብቻሽን በሀዘን ተቆራምተሽ እንድትኖሪ አልፈልግም። ሌላ ማግባት አለብሽ። ምን ማለት ነው? አልፈልግም፣ አላገባም። አክቹአሊ አይ ነው እኮ ያው ያለኔ ህይወት ከባድ ነው። አይበላ አይጠጣልሽም፣ ሁሉም ነገር ጭልም ነው የሚልብሽ። ግን ያው በቃ እንደምንም ጥርስሽን ነክሰሽን ግን በቃ ለማግባት ሞክሪ። በቃ ሌላ ሰው ለመለመድ ግን እንደምወድሽ እንዳትረሽ። እሺ እሺ። እና አግቢ አላልክም እንዴ? እና እዚህ ቤት ልታኖሪው ነው? እዚህ አልጋ ላይ ልታስተኝው ነው? አዎ እዚህ አኖረዋለሁ። ያልከውን በሙሉ አድርጋለሁ። ሲጀመር ሌላ ቤት ምን ያደርግልናል? ይሄ ይበቃል። የኔን መኪና ልታስነጁ፣ የኔን ቢጃማ ልታለብሹ ነው? አዎ መኪናን ይነዳል፣ ግን ቢጃማን አይለብስም። ምክንያቱም በአሁኑ እንዳንተ አጭሩ እንዳላገባ። ይኸውልህ ስማኝ። አንቺ ምን አስበሽ ነው ግን ሰሞኑን ሙደው? ወይ እስኪ ስማኝ፣ አዲስ ዓመት እቅዴ ምን ቢሆን ጥሩ ነው? እንዴ ነው መታነቅ፣ መጋጨት፣ መሞት። እትዝጋ የማርተኛ ሰፈልች እማኔ አንቺ እቅድ አይመለከተኝም። እብድናት ነው። ለምን ስማው እንጂ የአዲስ ዓመት እቅዴ ከአዲሱ ፍቅረኛዬ ጋር መዝናናት፣ መፍታታት፣ ፎቶ መነሳት ምናምን። ያሎ ሲያንሳሽ ታዲያ እኔ ምን አገባኝ? ስማ እሱ በርገር አይቀረው ፒዛ አይቀረው የፈለኩትን ነው የሚጋብዘኝ። አንተ ግን ከቢያሳ መካኒሳ ወክ ነበር የምታበላኝ። ዳቼቢ ሲጀመር አንቺ ደም እስክታፊ ያገራገር ነበር ማዞር። ኧረ ተቃጠልኩ። እንጂ ሰላምታ በምንትያ በጋጋ ምን አለ በጋጋ ነው ፈጣሪ ለዚህ ልጅ የመኪና አደጋ። ሄሎ ወይዘሪት ሜራት። አዎ ነኝ። ማን ልበል? በህገወጥ መንገድ ስኳር ድንች እያስመጣሽ አቮካዶ እየሸጥሽ መሆኑን ደርሰንበታል። ማን ልበል? ባክሽናት ነኝ። ውይ ሙአዝ የሚባለው ልጅ ራሱ እንዳንተ ሞዛዝ አይደለም። በቃ ቃጣይ ተገጭ ድሮም ላንቺ ፊት መስጠት። ቆይ ለምን አባክ ደወልክ? ሰሜኔ ካናዳ መግባቴ ልንገርሽ ብዬ። እንዴት? ያው
ከአንቺ ጋር እንደተለያየ ኤምባሲ ደውሎ ጠሩ። ከዛማ ያው ካናዳ ገብቼ እየተንደላቀቅኩ ነው። አየር ላይ ነች አከሽ ለቀረ ይዛ አንቺ ካናዳ እንዴት ነው የሚበርደው? በጣም 24/7 በረዶ በቃ 24/7 በረዶ ነው እዚህ በቃ ራሌው ባባ በጣም ነው እንደ ካናዳ ያለሽው ሰለም ኮይ እካካ መቼም ነው ማያልፍልህ። ሄሎ ራሌው አቤት ና ምን ቃልሽ ብረት አብረት ነገራለሽ? ስማ አንተ አቤት እኔ እናንተ እኮ ተጣልተናል አይደል? ብሬክ አፕ ላይ ነን እናማ ለምንድን ነው ያልተጎዳኸው? ፕሮፋይልህን ጥቁር ያላረከው ጂም ያልጀመርከው እንደተጎዳ ሰው አክት ማታረገው ወይስ መጀመሪያውን ጀምሮ አትወደኝም ነበር? አሁን ቀልዶን ተውና ጥቁር መልበስ ጀምር። ጓደኞቼ ፊት አታዋር። ልጁ ምንም አልተጎዳም እያሉ እየቀለዱብኝ ነው እና ከነገ ጀምሮ ዳይ ወደጂ